ሰላም ቆንጆች በዚህ ቪዲዮ በቤት ውስጥ መስራት የምትችሏቸውን ለፀጉር እድገት የሚጠቅሙ ቅባቶችና የፀጉር ማስኮችን እናያለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው የደም ዝውውርን በማበረታታት የፀጉር እድገትን የሚያፋጥነው የቻይኖች ሚስጥራዊ የፀጉር ቅባት ነው። እሱም የሚሰራው ከአንድ ራስ ቀይ ሽንኩርት በመክተፍ በመቀጠልም ነጭ ሽንኩርት ሁለቱን ካቀላቀልን በኋላ አንድ ማንኪያ ቡና አድርጎ ከውሃ ጋር ማፍላት። ይህንን ለ4 ደቂቃ ካፈላን በኋላ በቃ ውስጥ አርገን በደንብ በፀጉራችን ላይ መርጨት። ለ2 ደቂቃ በደንብ ማሸት። በመቀጠልም በላስቲክ አርጎ ለ2 ሰዓት ማቆየትና መታጠብ። ይህንን በሳምንት 2 ካረገሽ ፀጉርሽ ሲያድግና ሲረዝም ታይዋለሽ። ሁለተኛው ደግሞ የሮዝሜሪ ቅባት ሲሆን እሱም የሮዝሜሪ ቅጠል፣ ኦሊቭ ኦይል አንድ ላይ በማድረግ በቃ ውስጥ ካረግን በኋላ በሚፈላ ውሃ ላይ ማድረግና ዘይቱን ለይቶ ማውጣት። በመቀጠልም በሳምንት 3 ጊዜ መቀባታት። በብዙ ጥቅሞቹ የምናውቀው ቅርንፉድ ለፀጉር እድገትም ዋነኛ ጥቅም አለው። እሱንም በቀላሉ በሃይላንድ ውስጥ ከውሃ ጋር በማደባለቅ ለ24 ሰዓት ካቆየነው በኋላ በቃ ውስጥ አርገን በፀጉራችን ላይ መርጨት። ይህም በአጭር ጊዜ የፀጉራችንን ለውጥ እንድናየው ይረዳናል። የአቮካዶ ማስክ ይህ ፀጉራችን እንዳይሰባበርና ወዙን እንዲጠብቅ የሚረዳ ሲሆን ከመታጠባችን በፊት አንድ አቮካዶ፣ አንድ እንቁላል፣ አንድ ሙዝ፣ አሎቬራ ዘይት እና 2 ማንኪያ ማር አርጎ መፍጨትና መቀባት። ከዚያም ለ40 ደቂቃ ካቆየነው በኋላ መታጠብ። እነዚህ ከብዙዎቹ በጥቂቱ ፀጉር ለማሳደግ የሚረዱ መንገዶች ናቸው። በሚቀጥለው ቪዲዮ እንዲሰራላችሁ የምትፈልጉትን በኮሜንት አስቀምጡልኝ። መልካም ቀን።